ተሰሰው ዛሬም እግዚአብሔር ተቀባችን ዛሬም ለዓለም መጸለይ ያስፈልገናል። ለሀገራችን መጸለይ ያስፈልገናል። ለሀገራችን ከጸለይን እኮ ይህ ሽፍታ ሁሉ መከፋፋት ሁሉ ይቀራል እኮ። እግዚአብሔር አንድ ያደርገናል። ለእግዚአብሔር የሚሳነው ነገር አለ? ሰዎች ያከብዱት እንጂ ለእግዚአብሔር ሁሉ ነገር ቀላል ነውና ስለዚህ በእውነቱ እኔ ላሳጥርና ቅዳሴን እየወጡን ያቆረቡና አስቀድሳቸዋል ሁሉ ነገር አከናውናቸዋልና እንደው ልናገር ብዬ ነው እንጂ ይዛሬ እጹብ ድንቅ የሚያሰኝ ዕለት ነው። እግዚአብሔር ስራውን የሰራበት ባርኩ ለእግዚአብሔር ሁልኩም መላእክቱ መላእክቱ ሁላችሁ እግዚአብሔርን አመስግኑት። መላእክት ማለት መልእክተኛ የእግዚአብሔር ተላላኪዎች ማለት ነው። እነኚህም ልጆችም ደግሞ እግዚአብሔር መላእክቶች ናቸው። ወደ መላእክት ቤት የተለወጠው መላእክት ብቻ ነው የማይቀጠለው፣ የእግዚአብሔር ተላላኪዎች ናቸው። ጽኑዓን ኃያላን ልትገብሩ ቃል እግዚአብሔር ያዘዘውን የምትሰሩ በእግዚአብሔር መንገድ የምትሄዱ እናንተ በሃይማኖታችሁ የጸናችሁ ኃያላን የሆናችሁ እግዚአብሔርን አመስግኑ ነው ያለው። ወደ ትገብሩ ቃል እግዚአብሔር የተናገረው ቃል የምትሰሙ ምንድን ነው? እግዚአብሔር የተናገረ ታምር ባይደል ሌላ አምላክ ከኔ በስተቀር ሌላ አምላክ የላችሁም እና ሌላ አምላክ አታመልኩ ባለ መሰረት ያ ቃል ስለሰሙ ያ ሁሉ ሕዝብ ሲሰግድ ስንት በሚሊዮን የሚቆጠር ሕዝብ ሲሰግድ ለጣዖቱ እነሱ ግን እግዚአብሔር የተናገረው ቃል አለ ከኔ በስተቀር ሌላ አምላክ የለም ፈጣሪ የለም ስላለ ለፈጣሪያችን ብቻ ነው መታዘዝ አለብን። የእግዚአብሔርን ቃል መስማት አለብን ብሎ የእግዚአብሔርን ቃል ሰምተው ተግባር ላይ ስላሉ ክብር አገኙ። እኛም የቤተ ክርስቲያን ልጆች ወጣቶች የእግዚአብሔርን ቃል መስማት አለብን። የእግዚአብሔር ቃል ምንድን ነው? ፈጣሪን አክብር ነው። ፈጣሪን አምላክን በፍጹም ልብ በፍጹም ሀሳብ ውደድ። እናት አባትን አክብር እድሜ ይረዝም ዘንድ ወንድምን እንደራስህ ውደድ ነው። ይህ ቃል ነው። ይህንን እግዚአብሔር የተናገረው ቃል የምትሰሙት እግዚአብሔርን አመስግኑ ብሎ ነብዩ የተናገረ እኛም የእግዚአብሔርን ቃል የምንሰማ ወገኖቻችን መከባበር ያስፈልጋል። ልጅ ለአባቱ ሴት ለእናቱ ክርስቲያን የሆነ ሁሉ ፈጣሪያችንን ማመስገን ይገባናል። ስለዚህ የአምላካችን ቅዱስ ፈቃዱ ይሁንልን። የተወደዳችሁ የክርስቶስ ቤተሰቦች እንዲህ የምናገረው ነገር እግዚአብሔር የተሰጠኝ ማለት ነው። አሁን በሮቤ የተጀመረ ህንፃ በሮቤ ያላችሁ ሄዳችሁ ብታዩ ራሳችሁ ትደነቃላችሁ። እንደ ህንፃ እንደዚህ ሳይሆን ለትውልድ